ያ ጉዳይ ወደ ኦሮሚያ ክልል ይሂድ፣ የቀነኒ ጉዳይ በኦሮሚያ ክልል ይሂድ ተብሎ አይደል እንደ ተጠየቀው? በፓትሮል መታችሁ ልትወስዱት አልነበር እንዴ? አንዱ አለምን አልነበረም ነው? የዛችን መስኪን ደም ለሄቨን ለሲምቦኒ ጮህ ያለው፣ ለሄቨን ፍትህ ጮህ ያለው፣ ለሲምቦኒ ለመስኪኗ የኦሮሞ ህፃን እንደዛ ደፍራችሁ አንጠልጥላችሁ ለሰቀላችኋት ጮህ ያለው አቸውም። እናንተ ለሴቶች ለምን እንደሆነ ግራ ነው የሚገባኝ። የኦሮሞ ወንዶች አብዛኞቻችሁ ከተወሰናችሁ በስተቀር ለሴቶች የሚጮህ አላየሁ። እነ ኪያ እነ ናሁር ሲጮሁ አይቻለሁ። ሁለት ሰዎች ነው ያየሁት። ኪያና ናሁር የሚባሉ ወንድሞቼ ናቸው ሲጮሁ ያየሁት። ዳልቻ ነው፣ መስፍን ፈይሳ ነው፣ ሌላ አንድ ማን የሚባል አለ፣ ምንድን ነው ኩሽ ብሎ የሚመጣ አንድ እካክ አለ። ሌሎቹንም አምጣቸው በሙሉ ቀዌ ክበርልኝ፣ ቀዌ የሚባል ወንድማችን ድምፅ ሆኗል። ከዛ ውጭ ሌሎቹ በሙሉ ይዋቸው። እነ ራቹን ብትል፣ እነ ዳልቻ የሚባል ሬሳ ብትል፣ መስፍን ፈይሳ ብትል፣ ሌሎቹን ብታመጣ በሙሉ እሷን ቦታ አልሰጧት። ይሄ ነው የሚያሳዝነው። ስለዚህ በጣም ነው ያዘ። አያና ምንድን ነው ያለው? በእሷ ላይ አልሰማሁትም። አያና ያለውን ነገር አይታችኋል? አያና ምንድን ነው ያለው? መጨረሻ ላይ ነው ድምፅ እየሆነው ዮኒ ማኛ ብሎ እኔን ሲሳደብ ነበር እንጂ ነው አሁን ነው የጀመረው። መጀመሪያ ላይ ማል ነበረ። መጀመሪያ ላይ የኔም ፎቶ ዘግዝቆ ብዙ ነገር ሲል ነበር። ኦሮሞ ስለሆነች አይደለም፣ ሰው ስለሆነች ነው ምጽላት የጮኩላት። ኦሮሞ ስለሆነች አይደለም እየነገርኩ፣ ሰው ስለሆነች ሴት ስለሆነች ነው የጮኩላት። ፖለቲከኛ ብትሆን በአናትሽ ተጠቀኝ ነበር ምላት። እውነቱን ነው የምነግርህ። ፖለቲካ ውስጥ ያለ ሴት ብትሆን አይመለከተኝም፣ አያገባኝ። ሴት ስለሆነች ምንም ውስጥ የሌለች እህታችን ስለሆነች ነው የጮኩላት። እኔ ከጮኩ በኋላ ነው የመጣችሁት አይደል? የት ነበራችሁ? ከኔ ጋር እኩል የጮኸችው ሶፊና ናሆር የሚባል ወንድማችን ነው። ማንም አልጮኸም፣ ማንም አልነበረም። ማናችሁም አልነበራችሁም። ለምንድን ነው የምትዋሹት? ማንም ሶፊ የምትባል ልጅ ነበረች። ከዛ ናሆር የሚባል ወንድም ነበር። ዳሴ እየተዘቀዘቁ በየቤቱ ሲሰደቡ ነበር። እኔ ሴቶች ስለምትቀናኑ አንድ ላይ አትደራጁ፣ አትደራጁ። አንድ አትሆኑም። ቅናተኛ ናችሁ። አንድ አትሆኑም። ፓወር ልታመጡ አትችሉም። ለምን? አንዷ በአንዷ ትቀናናለች። ችግራችሁ አለ። ችግራችሁ ነው። አንድ ሆናችሁ እንደዚህ አይነት ነገሮች ላይ የኢትዮጵያ የሴቶች ጉዳይ እከኮች ምን ሲያደርጉ አየን? የሴቶች ጉዳይ ምን ሲያደርጉ አየን? ለሴቶች በየጊዜው ለሚደፈሩ ሴቶች እነዚህ ዝምባም እዛ የተዘፈዘፉ ሴቶች የኢትዮጵያ የሴቶች ማህበር ምን ሲያደርግ አየን? ቆሻሻ አሮጊት ልቅምቅም ነው ያሉት። አንድም ነገር አያደርጉም። አንድም ነገር ምንም አይሰሩ። ቁጭ ብለው የሴቶች ሮሮ አለ፣ ግን ምንም አያደርጉ። በጭባጫ ለምን ቦታቸው ይቀማል፣ ይባረራሉ ከስራ ፈርተዋል። ምንም አያደርጉ። በአንድነት ሴቶቹ ድምፅ ቢሆኑ ኖሮ ነገሮች ይቀየሩ ነበር። በዚህ ልጅ ጉዳይ ድፍን ኦሮሚያን ድብልቅልቁን ማውጣት ይቻል ነበር። ሰላማዊ ሰልፍ ወጥቶ ፍትህ ለእህታችን ከፖለቲካ የተገናኘ ጉዳይ አይደለም። ፍትህ ለእህታችን መባል ይቻል ነበር እና ዲያሪ አመጣን እያሉ ሙድ መያዝ ጀመሩ። የትኛው አበሻና ዲያሪ ስትጽፍ ያየ ነው?
ፈረንጅ ሀገር መጣች፣ እኛ ጋር መጣች፣ አሜሪካን ሀገር ዲያሪ እየጻፉ ነው እህቶቻችን እንደዚህ ማድረግ የጀመሩት። ተጀመረ ዲያሪ ኢትዮጵያ ላይ ተጀመረ። ይቺን መስኪን ህይወቷን የቀጠፋት ሰውዬን ለመሸምጠጥ መስራት ጀመራቸዋል። ለአንድ ለተራ አዝማሪ እኔ ሲባል የምሰማው አብዛኛው ኦሮሞ ሙስሊም ነው ሲባል እሰማለሁ። ለካ ውሸት ነው፣ አዝማሪ ነው ለካ አብዛኛው የኦሮሞ ልጅ። ግራ የገባኝ እሱ ነው። ሙስሊም ከሆናችሁ ዘፈን ምንድን አዝማሪ ጋር ምንድን ነው ያስጠጋችሁ? እንዴት አብዛኛው ኦሮሞ ሙስሊም ከሆነ እንዴት ለአዝማሪ ጠበቃ ይሆናል? ዘፈን ልዝፈን ላለ ወጥቼ ኮንሰርት ልስራ፣ የገንዘብ ኪሳራ እንዳይደርስብኝ ወጥቼ ኮንሰርት ልስራ ያለው በዩቲዩብ ተለቆብኛል አለ። አንተ ካክ ራስ አልነበር እንዴ ላስት ዊክ ያልከው? ባለፈው ሳምንት ጠበቃው አይደል እንደ ያለው ውሸት ነው እንደዚህ የተራገበው ብለህ ያልከው ራስ አይደል እንደ ጠየቀው? ከዛ ደንግጣችሁ ሀሳብ ለመቀየር መጣችሁ። ከዛ የብርቱካንን የዛች መስኪንን ኢትዮጵያ ላይ እንደዛ የሚደረገው ኖርማል ሆኗል እኮ። ሴትን ልጅ አቢዩዝ ማድረግ እኮ ኖርማል ሆኗል ኢትዮጵያ ላይ። የኢትዮጵያ ሴቶች አንድ ነገር ልንገራችሁ፣ በተወሰነ መልኩ ሊጠቅማችሁ ይችላል። ዩቲዩብ ላይ ብየዋል። ሴቶች በአንድ የሽቶ እቃችሁ ላይ ሚጥሚጣና ውሃ ሙሉ ሽቶ እቃችሁ ላይ መንገድ ላይ የሆነ ቦታ ላይ ለሚያስቸግራችሁ አይኑ ላይ ርጩበት። ይሄን ነግራችኋለሁ። ሌላ ነገር ላይ ኖራችሁ ይችላል። ቢያንስ ሮጣችሁ ማምለጥ ትችላላችሁ። ሮጣችሁ ማምለጥ ትችላላችሁ። እዚህ ሀገር ፔፐር ስፕሬይ ይባላል አለ። አሜሪካን ሀገር ሚስቴም ልጆቼም አላቸው። ኢትዮጵያ ላይ ሚጥሚጣ ታረጊና አንድ የሽቶ እቃሽ ውስጥ አንድ ወንበዴ መጥቶ ጓጓ ሲልብሽ አይኑን ትረጭብለታለች። አይኑ ሲቃጠል ወገባ ገዳውን ብለሽው ትጠፊያለሽ። አሜሪካ ያለ ነው። ኢትዮጵያ ፔፐር ስፕሬይ ውድ ነው፣ የለም። ስለዚህ በኢትዮጵያ ሚጥሚጣ ስፕሬይ ትለዋል። ሴቶች የሚከላከሉበት መንገድ አልተፈጠረም። ሴቶች ራሳቸውን የሚከላከሉበት መንገድ አልተፈጠረም። ኢትዮጵያ ላይ ምንም አይነት መንገድ የለም። በተለይ ታላቅ ወንድም የሌላት ሴት ተበላች። ኢትዮጵያ ላይ ማንም ነው የሚጫወትባት። ታላቅ ወንድም ቢኖራት